ነፃነትና ይቅርታ አንድ ላይ የተያያዙ ነገሮች ናቸው። እርስ በርስ የተሳሰሩ ነገሮች ናቸው እና ዛሬ የምናወራው ስለ ይቅርታ ያለው ኃይል ነው። ይቅር የማለት ብቃቱ ከሌለን ከራሳችን ጋር ጦርነት ውስጥ እንዳለን ማሰብ ይኖርብናል ማለት ነው። ምክንያቱም ይቅርታን ፕራክቲስ ስናደርገው ነው ራሳችንን ነፃ የምንወጣው። ስለዚህ ይቅርታን ስናስብ የሚመጡልን ሌሎች የበደሉን ሰዎች፣ ያስቀየሙን፣ ህይወታችን ላይ የሆነ ነገር ያደረጉን፣ የሚያዝንባቸው ሰዎች ነው ሊሆኑ የሚችሉት አይደለ? ሰዎች ይቅር ማለት የሚጠቅመን ራሳችንን ነው እንጂ እነሱን አይደለም ማለት ነው። ስለዚህ ይቅርታ የምናደርገው ለራሳችን ስንል ነው ማለት ነው። ይሄ ማለት የራስን የመውደድ ይሄ የሰልፍ ላቭ ለራሳችን ጥሩ ቦታ የመስጠት ምልክት ነው አንደኛው ማለት ነው። ሌሎች ሰዎችን ይቅር ማለት እና ዋናው ደግሞ ከሁሉም ሌሎችን ሰዎች የበደሉንን ምናምን ከነሱ ሁሉ አንደኛ መጀመሪያ ይቅርታ መባል ያለበት ራሳችንን ነው። ለራሳችን ይቅርታ ማድረግ ይኖርብናል። ላጠፋነው ነገሮች፣ ለሰራነው ስህተቶች፣ ከዚህ በፊት ለነበረን ማንነት፣ ለሁሉም ነገር በቃ እስካሁን ድረስ ራሳችንን የምንወቅሰው የምንኮንነው ለሱ ሁሉ ይቅርታ ማድረግ ይኖርብናል ማለት ነው። ለራሳችን ቅድሚያ ሌሎች ሰዎች ምናምን አይደሉም፣ ራሳችንን ይቅር ማለት አለብን ማለት ነው። እኔ እያወራሁት ያለሁት የይቅርታ አይነት ይሄ ሰዎቹ ፊት ለፊት ሄዳችሁ ይቅር በሉኝ ማለት ወይም ደግሞ ይቅርታ አድርጌላችኋለሁ ማለት ምናምን አይደለም። ምንም ከሌሎች ሰዎች ጋር የሚያገናኘው ነገር የለም። እኛ ሁሉም ነገር በውስጣችን ነው የሚያልቀው፣ በቃ በምናባችን ነው የሚያልቀው። እና እንዴት ነው ፕራክቲስ የምናደርገው? በውስጣችን የሚያዝንባቸውን ሰዎች በምናባችን እነሱን ሰዎች በፊት ለፊታችን አግኝተናቸው በቃ ይቅር ስንላቸው ወይ ስናቅፋቸውም ሊሆን ይችላል፣ ብቻ ስንለቀው ነገሩን ለቅቄዋለሁ ብለው ስንነግራቸው ምናምን ካየን እና የምር ከልባችን ካደረግነው በቃ ይቅር አልን ማለት ነው። በቃ አለቀ፣ ከውስጣችን ወጣ ማለት ነው። እነዚህ ሰዎች እኛን የሆነ ጊዜ የሆነ ነገር ያደረጉን ሰዎች ናቸው። ያ ጊዜ አልፏል። እነሱም ይሄኔ ነገሩን ረስተውት ይሆናል። እኛም ያንን ነገር እነዛን ሰዎች እኛ ሰውነታችን ውስጥ አእምሯችን ውስጥ ቦታ መስጠት የለብንም። በነፃ ስፔስ ይዘው እየኖሩ ነው እኛ ህይወት ውስጥ ማለት ነው። እኛ ሰውነት ውስጥ፣ እኛ አእምሮ ውስጥ፣ ሪያሊቲያችን ውስጥ ማለት ነው። ይሄ ደግሞ አላስፈላጊ ቦታን ያዙት እነዚህ ሰዎች። ስንት ደህና ነገር ወደ ህይወታችን የሚመጣበትን ቦታ ነው እነሱ ተክተው እየኖሩ ያሉት። ስለዚህ ይሄ ድሪማችን፣ ህልማችንም የምናስበው ወደፊት የምናስበው ነገር ሁሉ ነገር እንዲሳካ እነዛን ሰዎች ከውስጣችን ማውጣት መቻል አለብን። እና ይሄንን ነገር ለማድረግ የተጠቀምኳቸው አንዳንድ ሜቶዶች አሉ። አሁን ለምሳሌ ለዛ ሰው በምናባችሁ ዝም ብል ቅድም የነገርኳችሁ አለ። በምናባችሁ የምታረጉት ነገር በቃ ያን ሰው ፊት ለፊታችሁ አግኝታችሁ የምትፈልጉትን ነገር ነግራችሁት፣ ይቅር እንዳላችሁት ነግራችሁት፣ ከዛ የእውነት ከልባችሁ መልቀቅ። ከዛ ከሰውየው ጋር በቃ በሰላም ስትለያዩ ያ ሰውዬ ሲሄድ በምናባችሁ መሳልና በቃ በስሜትም ደረጃ ያንን ነገር መልቀቅ ነው። ሌላኛው መንገድ ደግሞ ሞር ወደ መሬት የወረደ አይነት መንገድ ከፈለጋችሁ ደግሞ ለዛ ሰው ደብዳቤ መጻፍ። አሁን በቃ ምንም የምፈልጉትን ነገር ኢቭን ያ ሰው በህይወትም ላይኖር ይችላል። ምንም ከሰውየው ጋር የሚያገናኘው ነገር የለም። በህይወትም ላይኖር ይችላል። ብቻ እናንተ ውስጣችሁ የያዛችሁትን ነገር ደብዳቤ ጻፉልን ለዛ ሰው እንደሚያነበው አድርጋችሁ ማለት ነው። ለገንዘብ እንኳን ደብዳቤ ጻፍን አይደለ? ስለዚህ በቃ የሚሰማችሁን እንዳለ ጽፋችሁ በቃ ይቅር ብያለሁ ምናምን ብላችሁ ከዛ ያንን ደብዳቤ አቃጥሉት። ከዛ በቃ ከውስጣችሁ ወጣ ማለት ነው። ኢንቴንሽኑ አላማችሁ ግን ከውስጣችሁ ያንን ሰው እያወጣችሁ ነው። በቃ ከዚህ በኋላ ይሄ ሰው ህይወታችሁ ውስጥ አእምሯችሁ ውስጥ እየመጣ ይበጠብጣችሁ ማለት ነው። ይሄን ነገር ስታደርጉ የሆነ ነገር ይከፈታል ከህይወታችሁ ውስጥ፣ ሰውነታችሁ ውስጥ ስፔስ የያዘ ነገር ነው ይሄና ያ ነገር ልክ ሲወጣ አዲስ ነገር ይመጣል። ይሄ ቦታ እየለቀቀ ነው። ስለዚህ የሆነ ነገር ይከፈታል፣ ጥሩ ነገር ደግሞ ይመጣል ማለት ነው። ይሄን በማድረጋችሁ እንደዚህ ያደረጋችሁ ማለት ያንን ሰው ወደ ህይወታችሁ መልሳችሁ አስገቡ ማለት አይደለም። እዛው በቃ ይመቸው፣ በቃ ባለበት ይመቸው ነው። ከውስጣችሁ ነው ያስወጣችሁት እንጂ መልሳችሁ መቼስ እንዲጎዳችሁ አትፈቅዱም አይደል? እንደዚህ አይነት ሰው። ስለዚህ ወደ ህይወታችሁ ማስገባት የለባችሁም። ይሄ ጎዳችሁ ሰው ነው፣ በቃ አይሆንም። ግን በቃ ይቅር ግን ብላችሁታል። በቃ ስለሱ አታስቡም። ከራሳችሁ ነው ማስወጣት ያለባችሁ። ምክንያቱም ያ ሰው እኮ ረስቷችኋል ፕሮባብሊ አሁን በዚህ ሰዓት ማለት ነው። እንደዛ አድርጎ በቃ ህይወቱን እየኖረ ነው። የወጋ ቢረሳ የተወጋ ይረሳል ነው ይባላል። እና እኛም በቃ ከውስጣችን ነው ማስወጣት ያለብንና በቃ ከአእምሯችን ውስጥ ዝም ብለው ቦታ ይዘው ቁጭ እንዲሉ የፈቀደላቸው ሰዎች አሉና እነሱም በቃ መርሳት ነው፣ በቃ ማስወጣት ነው ከውስጣችን ከህይወታችን። እና አንዳንድ የተዘጉት
የህይወታችን አቅጣጫዎች ይከፈታሉ እንደዛ ስናደርግ ማለት ነው። ሌላኛው የይቅርታ ፕራክቲስ ደግሞ ራሳችንን ይቅር ማለት ነው። ይሄ ዋነኛው በቃ ከሁሉም ነገር ዋነኛው ፕራክቲስ ይሄ ነው። ራሳችንን እስከዛሬ ላጠፋ ነው እስከዛሬ ላደረግነው ስህተቶች በቃ ኤኒቲንግ አሁን ራሳችንን የሚቆጨን የሚቆረቁረን ነገር ምናምን ካለ ለእሱ ያለፈውን ማንነታችንን ይቅር ማለት ግድ ነው። በቃ እሱንም በምናባችን የምንጨርሰው ነገር ነው። በቃ ይሄ ድሮ ማንነታችን እዛ ቦታ ጋር ሄደን ምክንያቱም ያለፈው ነገር ያለው አእምሯችን ውስጥ ነው ብያቸዋለሁ እንጂ ፊዚካሊ ኤግዚስት የሚያደርግ ነገር አይደለም። እና አእምሯችን ውስጥ ነው ያለው ፓስት። እኛ ማስታወስ የማይችል ደረጃ ላይ ብንሆን ትዝ ራሱ አይለንም፣ ኤግዚስት አያደርግም ነገር እየው ማለት ነው። ስለዚህ አእምሯችን ውስጥ ያለ ነገር ስለሆነ ያ ድሮ ተብሎ አእምሯችን ውስጥ የተቀመጠውን ነገር ወደ አሁን እናመጣና በኢማጂኔሽናችን ማለት ነው ወደ አሁን እንስበውና ከዚያንን ሁኔታ እንቀይረዋለን። በቃ ችግር የለውም አይዞሽ ኢትስ ኦኬ በቃ ችግር የለውም ምናምን ብለን ራሳችን ኦር ኤኒቲንግ ድርጊቱን መቀየር እንችላለን። ይሄ ሪቪዥን ይባላል። ያለፈውን ፓስቱን መቀየር ማለት ነው። ሪቫይዝ እናደርገዋለን። አሁን የዛን ሰዓት የወሰነው ውሳኔ ወደ ግራ መሄድ ከሆነ እና እሱ ብዙ ችግር አምጥቶብን ከሆነ ከዛ በቃ በአእምሯችን ወደ ቀኝ እንደሄድን አድርገን ያንን ፓስ እንደ አዲስ እንቀርጻለን ማለት ነው። ወይም ደግሞ በቃ ያንን የድሮ ማንነታችንን የምንነቅፍ የምንኮንን ምናምን ከነበረ እሱን ነገር እናስተካክላለን። በቃ ኢትስ ኦኬ ችግር የለውም። በቃ እንደ ጥሩ ጓደኛ እኛ በጣም ለምንወደው ሰው ጥሩ ጓደኛችን ለምንለው ፋሚሊ ለምንለው ሰው የምንሰጠው ምክር አለ አይደለ? ራሱን እንደዚህ አይነት ሁኔታ ላይ ሲያገኝ ልንለው የምንችለው ነገር አለ አይደለ? በቃ ኢትስ ኦኬ አይዞህ ችግር የለውም ምናምን የምንለው የራሳችንን ምክር ለራሳችን እንስጥ። ያንን ምክር ማለት ነው ሁላችንም ማለት ነው የራሳችንን ምክር ብንቀበል ለሰው የምንሰጠው ምክር ለራሳችን እየሰጠነው ቢሆን ማለት ነው የት እንደምንደርስ አናውቅም። በቃ በጣም አሪፍ ህይወት ነበር የሚኖረን ማለት ነው። ግን የራሳችንን ምክር ለራሳችን ሲሆን እንደዛ አናደርግም። ለሰው ሲሆን ግን ለምንወዳቸው ሰዎች ሲሆን ግን በቃ በጣም አሪፍ አሪፍ ምክሮች እንሰጣለን። እንደዛ እናስበው ራሳችንና እንደዛ እንደምንወደው ሰው አስበን እነዛን አሪፍ አሪፍ ነገሮች እንምከረው ለራሳችን ማለት ነው። ይሄ ራስን ይቅርታ ማለት ነው። ይሄ አዲስ የሆነ ነገር ያመጣል ወደ ህይወታችን። ሌላኛው እኔ በጣም የምጠቀመው አሁን እስካሁን ድረስ ራሱ የምጠቀመው እና በጣም አሪፍ ሜትድ ፕራክቲስ ይሄ ሪቪዥን የሚባለው ማለት ነው። በየቀኑ የዕለት ውላችንን ሪቫይዝ ማድረግ ነው። በቃ መከለስ ማለት ነው። የዕለት ውላችንን መከለስ እንዴት ነው የምንከልሰው? የተፈጠረው አለ አይደለ? ቀኑ ሙሉ ጠዋት ወተን ቤት ማታ እስክንገባ ድረስ የተፈጠሩ ነገሮች አሉ አይደለ? ጥሩ የሚሆኑ መጥፎ በቃ ብዙ አይነት ነገሮች ይፈጠራሉ አይደለ? ከዛ ልክ ልንተኛ ስንል ማታ ይሄ ቀኑ ሙሉ የተፈጠሩትን ነገሮች መሀል ላይ እኛ የማንፈልጋቸው ነገሮች ይኖራሉ። እነዚህ እኛ የማንፈልጋቸው መሀል ላይ የተፈጠሩትን ነገሮች እኛ ወደምንፈልጋቸው ነገሮች እያደረግን እየቀየርን ቀኑን እንደዛ አድርገን እንዳሳልፍን አድርገን አእምሯችን ላይ እየቀየርን በምናባችን ማለት ነው። ከዛ በኋላ እንተኛለን ማለት ነው። ከዛ በቃ እንደዛ ነው ሀፕን ያደረገው የሚል ነገር ያስባል። ሰብኮንሽስ ማይንዳችንን እየቀርጽ ነው። ይሄ ፋክት ተብሎ እንደ እውነታ ተብሎ ኤክስፒሪየንስ ያደረግነውን ኤክስፒሪየንሳችንን እየቀየር ነው ኦልሬዲ ያለፈው ማለት ነው። ፓስቱን እየቀየር ነው እና ይሄ ኤቭሪዴ ማታ ማታ ልንተኛ ስንል ካረግ ነው ማለት ነው ይሄ የሚፈጠረው። ለምሳሌ አሁን ስራ ቦታ ልክ ዛሬ ቀኑ ሙሉ ስንውል ስራ ቦታ ከአለቃችን ጋር ተጣልተን ሊሆን ይችላል። ወይ ደግሞ አይዶን ነው ወይ የደሞዝ ቅነሳ ተደርጎብን ይሆናል። እንደዛ የሚባል ነገር አለ የለማ ብቻ የሆነ ነገር ወይ መጥፎ ኒውስ እኛ የማንፈልገው ቦታ ልንላክ ይሆናል ፊልድ ምናምን ብቻ እኛ የማንፈልገው መጥፎ ነው ብለን የምናስበውን ዜና ሰምተን ከሆነ ቀኑ ሙሉ ስንውል ዛሬ ልክ ማታ ልንተኛ ስንል ይሄንን ቀናችንን ሪቫይዝ እናደርገዋለን በምናባችን ማለት ነው። እንከልሰዋለን እኛ ወደምንፈልገው ሪያሊቲ። ከአለቃችን ጋር ተጣልተን ከነበረ በቃ አለቃችን በጣም አሪፍ ምናምን ብሎ ሲያመሰግነን አድርገን እንቀይረዋለን ያን ሪያሊቲ። ምንም ኢዳዝን ማተር ዋናው ፊውቸሩን ለመቀየር ነው። እዚህ ጋር ፓስቱን እየቀየረን ያለ ነው። የሰማነው ኒውስ መጥፎ ከሆነ እዛ ጋር የሰማነው ነገር መጥፎ ዜና ሰምተን ከነበረ ወይ በደብዳቤ ደርሶ ኦር ኢሜይል ምናምን እሱን እንቀይረዋለን በምናባችን የደረሰን ዜና አሪፍ እንደሆነ ማለት ነው። መሀል ላይ አንዳንድ ነገሮች ኤዲት ማድረግ ነው በቃ። ከዛ ቀናችንን እንደዛ እንዳሳለፍን አድርገን
በምናባችን እንስለውና ከዛ እንቅልፍ ይወስደናል። ከዛ ኔክስት ዴይ አዲስ ነገር ነው የሚፈጠረው። ይሄ ጥሩ ነገር ነው የሚፈጠረው ማለት ፓስቱን ልክ ስንቀይር ፊውቸሩን እየቀየርን ነው። ሰብኮንሽሳችንን ፕሮግራም እያደረግነው ነው ማለት ነው። የዚህ ነገር አላማ ሰብኮንሽሳችን ይሄ በቃ ይሄ ባድ ነገር ይሄ የተፈጠረብን መጥፎ ቀን አንድ ቀን ያሳለፍነው መጥፎ ቀን የሁል ቀን ድርጊት ነው፣ ይሄ ህይወታችን ነው የሚለውን ነገር እንዳያስብ ነው ፖይንቱ። እሱም ፕሮግራም አድርጎ ከዛ ሁሌ ባድ ዴይ እንዳናሳልፍ ነው አላማው ይሄ ማለት ነው። ሶ ይሄን ልክ ስንቀይረው ያለፈውን ነገር ስንቀይረው ወደ ጥሩ ሞር ሰብኮንሽሱ ላይክ ሀፕን አያድርግ የሚያውቀው ነገር የለም። እዚህ ጋር እኛ የነገርነውን ነው። ሶ ኤክስፒሪየንስ ያደረግነው ነገር ቀኑ ሙሉ መጥፎ ቢሆንም መጨረሻ ላይ ግን በምናባችን ጥሩ ነገር እንዳሳለፍን አድርገን ለሰብኮንሽሳችን ከቀረጽ ነው በዛ ነው የሚቀጥለው። ሶ የሚቀጥለው ቀናችን የተሻለ ነው የሚሆነው ማለት ነው። እና ይህን ፕራክቲስ እስቲ ሞክሩት።